ኢቢኤስ ተመልካቾቻችን እንደምን ሰንብታችኋል? ዛሬ ትዝታችን በኢቢኤስ በደቡብ ኢትዮጵያ ሆሳዕናን ተሻግሮ ዋሰራ የምትባል ትንሽ ከተማ ላይ ተገኝቷል። እንግዲህ የቅድስት ትሬዛ ካቶሊክ ትምህርት ቤት ዋሰራን ትዝታ ልንሰራ ነው በዚህ የተገኘ ነው። የቅድስት ትሬዛ ትምህርት ቤት ትዝታን ስንሰራ እንግዲህ ላለፉት 75 ዓመታት ትዝታው ምን ይመስላል ብለን ከቀድሞ ተማሪዎች ጋር የምንገናኝበት፣ የትምህርት ቤቱ ፍሬዎች የሆኑ ተማሪዎችን የምናወጋበት፣ የትምህርት ቤቱ አመሰራረት ታሪክን የምናነሳሳበትን የተለያዩ ጉዳዮችን የምንጨዋወትበት ነው። የ75ኛ ዓመት ነገር ሲነሳ እንግዲህ 75ኛ ዓመት የአልማዝ ኢዮቤልዩ በዓል ነው። በዚሁ ትምህርት ቤት የቀድሞ ተማሪዎች ሰብሰብ ብለው አሁን ካሉ ልጆች ጋር አብረው ክብረ በዓል አዘጋጅተዋል። የትምህርት ቤት ነገር ሲነሳ ትዝታው በጣም ሰፊ ነው የሚሆነው። ምክንያቱም በአንድ ትምህርት ቤት የተማሩ ልጆች ከሀገር ውስጥም በውጭም የሚኖሩ በመሆኑ ትዝታው አብሮ የሚከተል አብሮ የሚሰናሰል ነው። ትዝታችን በኢቢኤስ ደቡብ ኢትዮጵያ ቅድስት ትሬዛ ካቶሊክ ትምህርት ቤት ዋሰራ አብረን ዛሬ የ75ኛ ዓመት የአልማዝ ኢዮቤልዩ በዓሉን ትምህርት ቤታችንን እናስታውስ በሚል እጅግ ቀና ሐሳብ ከአዲስ አበባና ከልዩ ልዩ ክልሎች ከመጡ ከቀድሞ ተማሪዎቹ ጋር በጋራ በመሆን የምናከብርለት አንጋፋውና ስመጥሩ የዋሰራ ቅድስት ትሬዛ ተማሪ ቤት ትዝታው ሲቀሰቀስ ከተማሪ ቤቱ መስራቾች መካከል ፈረንሳዊው ብራዘር ሬኒ ወይም አባ ሬኒና አቶ ብርሃነ ማርያም አብርሃም ወይም በተማሪ Grammarly does more than catch errors. With Grammarly, you can find really good. ቻቸው አጠራር ጋሽ ብርሃኔ በበርካታ ተማሪዎች ዘንድ አይረሴ የትዝታ ስፍራን ይዘው ይገኛሉ። በ1937 ዓ.ም በሰባት ተማሪዎች ብቻ የትምህርት ሥራውን የጀመረው የ75 ዓመታት ዕድሜ ባለጸጋው የዋሰራ ቅድስት ትሬዛ ተማሪ ቤት ከመጀመሪያዎቹ ተማሪዎች መካከል በፎቶግራፉ የምትመለከቷቸው ወልደ ማርያም ዮሴፍ፣ ጳውሎስ ላፌቮ፣ ጳውሎስ ቱሜቦና ጳውሎስ ሉቻሞ የሚጠቀሱ ሲሆን ከነባር መምህራን መካከል ደግሞ መምህር ማርቆስ አንፎሬና መምህር ወልደ ኪዳነ ማርያም በበርካታ የቀድሞ ተማሪዎች ዘንድ ዘመን ተሻጋሪ ትዝታቸውና ውለታቸው እልፍ ነው። በሀገር ደረጃ በግብረ ገብነት ትምህርት እጅጉን ምስጉን የሆነው ይኸው አንጋፋ ተማሪ ቤት ካፈራቸው ስመጥር ተማሪዎቹ መካከል በደቡብ አፍሪካ የረጅም ጊዜ አምባሳደር የነበሩት ክቡር አቶ ተስፋዬ ሀቢሶ፣ ዕውቁ ሐኪም ፕሮፌሰር ተሰማ ኤርሱሞ፣ በዓለም ባንክ የምጣኔ ሀብት ባለሙያ የሆኑት ፕሮፌሰር ለማ ወልደ ሰንበት፣ ለጃንሆይ ቤተ መንግሥት ቤተኛ የነበሩት ኋላም የእንደራሴ አባል የነበሩት አቶ እስጢፋኖስ ኃይለ ጊዮርጊስ፣ የስኩል ኦፍ ቱሞሮ ተማሪ ቤት መስራች የነበሩት አቶ ወልደ ኪዳን ፎርሲዶ፣ ዕውቁ የኢትዮጵያ ሬዲዮ ጋዜጠኛ ደስታ ሎሬንሶ፣ የድሬዳዋና የአዲስ አበባ ቅድስት ትሬዛ ትምህርት ቤት ባለቤት የሆኑት አቶ አረጋ ወልደ ሥላሴ እንዲሁም የዓለም የሳቅ ንጉሥ በመባል የሚታወቀው በላቸው ግርማ ከዋሰራ ቅድስት ትሬዛ ትምህርት ቤት ትሩፋቶች መካከል ለአብነት ይጠቀሳሉ። በስማ እሺ ወንድማችን አለን እንዴት ናችሁ? ሃይ አማን ነው። እንዴት ናችሁ? ሰላም። ዋው ከምባታ Olata see Kambata oh is that all you got? Push you to burn.
ለጸሎት ሁላችሁም ተዘጋጁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ምስጋና ክብር ለዘላለም። ዋሰራ ተማሪ ቤትና የ75 ዓመታት ትዝታዎቹ እንደቀጠሉ ነው። የትምህርት ቤቱን ክብረ በዓል በተወሰነ መልኩ ተመልክተናል። በኋላ እንደገና እንመለሳለን። አሁን ከቀድሞ ተማሪዎች መካከል ወንድማችንን አግኝተናል። ተዋውቀ ነው ጥቂት ስለ ቀድሞ ትምህርት ቤት ትዝታውና ጉብኝቱ አብረን እንቀጥላለን ማለት ነው። ስሙ ልተዋወቅ። ፈለቀ ብርሃን ይባላለሁ። መልካም። እሺ፣ ለዚህ ትምህርት ቤት እንግዲህ መነሻው ሚስዮናውያኖች ናቸው። በ1921 ዓመተ ምህረት ነው ወደዚህ የመጡት። ይሄ ሶስተኛ ቤተክርስቲያን ነው። የመጀመሪያው ቤተክርስቲያን ፈርሶ ነው እዚህ የተሰራው። የመጀመሪያ እዛ ሰማዕታት የሞቱበት ጋር የተሰራ ቤተክርስቲያን ነው። እንግዲህ የመጀመሪያው ትምህርት ቤት 1937 ዓመተ ምህረት ትምህርት ቤቱ መደበኛ ትምህርት ሲጀምር ይሄ ዝግባ ስር ዳስ ቤት ነበረች፣ አሁን የለችም። እዚህ ጋር ነው የመጀመሪያ 7 ተማሪዎች ትምህርታቸውን ተመዝግበው የጀመሩት ማለት ነው። የመጀመሪያ ይሄ ነው እና እቺ ዝግባው ታሪካዊም ነች። ምክንያቱም ከዛ ጀርባ በኩል ክሊኒክ አለ። እዚሽ ጋር የምታየው ቦታ ደግሞ የልጃገረዶች አዳሪ ትምህርት ቤት ነበር። እዚህ ጋር ሁለቱም ነበሩ። የወንዶቹ በዛ አካባቢ ነበረ፣ የሴቶቹ ደግሞ እዚህ ጋር ነበር የልጃገረዶች ትምህርት ቤት። ስለዚህ ትምህርት ቤቱ አዳሪ ትምህርት ቤትም ነበረው። ከሩቅ ለሚመጡት ተማሪዎች የአዳሪ ትምህርት ቤት አገልግሎት ሰጥ ነበረ። ይሄ ሚስዮን የተወሰኑትን ተማሪዎች ብቻ ነው አዳሪ ትምህርት ቤት ይቀበለ ነበረው። የአካባቢ ማህበረሰብ ግን ከሩቅ የሚመጡትን በቤቱ እያሳደረ ያስተምር ነበር። የሚገርመው ልዩ የሚያደርገው ይሄ ነው። ተማሪዎች የድሮ ተማሪዎች እችን ቤት በደንብ ያውቋታል። ምክንያቱም ትምህርት ቤቱ እዛ ጋር ነው ያለው። ተማሪዎች ደግሞ እቺ የነሱ ርዕሰ መምህራኖች አስተማሪዎችም ይኖሩባት የነበረ ቤት ነች። የርዕሰ መምህራኖች? አዎ፣ የዲሬክተሮች ቤት። በጣም ጥሩ። መልካም። ቅጥረ ግቢው በጣም ነው የሚያምረው። አሁን ደግሞ ወዴት ነው የምትወስደን? ወደ ትምህርት ቤታችን፣ የድሮ ትምህርት ቤት እኔም የተማርኩበት። ለምሳሌ አሁን ከፊት ለፊት ያለው ቦታ ይሄ የሚታየው ቤት ድሮ ከአንደኛ እስከ አራተኛ ክፍል የነበረበት ነው። ይሄኛው ከአንድ እስከ አራት የነበረበት ነው። መሀል ላይ ጥናት ክፍል ነበር፣ ተማሪዎች የሚያጠኑበት ቦታ እና አንዱ ርዕሰ መምህር ይቀመጥበት የነበረ ነው። ይሄ ከአንድ እስከ አራት። ይሄ 7 እና 5 እና 6። ይሄ ብሎክ 6ኛ ክፍል፣ ያኛ ብሎክ የነበረበት ቦታ 5ኛ ክፍል ነበረ። ወደዚህ ስንዞር ደግሞ 7 እና 8፣ ከ5 እስከ 8 ኤ እና ቢ ነበሩ ትምህርት ቤቶቹ ሁሉ። ስለዚህ ባንዲራ እዚህ ጋር ነበረ፣ እዚሽ ጋር ነበረ ባንዲራ። እዚህ ሰቀል። ይሄ መንገድ ነበረ። ይሄ ቀጥ ብሎ የሚሄደው ቤት መንገድ ነው። የምታስታውሱ ከሆነ ተማሪዎች የወንዶች አዳሪ ትምህርት ቤት እዛ ዛፉ አጠገብ ነው። ከላይ ደግሞ የመምህር ማርቆስ አንፎሬ ቤት የነበረበት ነው። በደንብ ታስታውሳላችሁ ብዬ ተስፋ አደርጋለሁ። እና እዚህ ጋር ምን አለ መሰለ፣ አሁን ትልቁ ነገር እዚህ ጋር ምንድነው፣ ይሄ ቤተክርስቲያን ነበረ። ይሄ ቤተክርስቲያን የጸሎት ቤትም ነው፣ ትምህርት ቤትም ነው። ከሰኞ እስከ አርብ እዚህ ጋር ተማሪዎች ይማራሉ። ሌላ ምንም በዛን ጊዜ አማራጭ አልነበረም። እዚህ ጋር ከዳሱ ቀጥሎ የመጣው እዚህ ነው። ይሄ የቆርቆሮ ቤት ከመገነባቱ በፊት ከዝግባ በኋላ እዛ ከዳስ ቦታ እዚህ ቤተክርስቲያን ተሰራ። ቤተክርስቲያን እሁድ ለጸሎት ይጠቀሙበታል። ከሰኞ እስከ አርብ ደግሞ እንደ ትምህርት ቤት ነው። ይሄን ትምህርት ቤት እንግዲህ ልዩ የሚያደርገው አንዱ ምንድነው፣ ወደዚህ ልምጣና እንግዲህ እዚህ ጋር ሰማዕታት የሞቱት 1928 ዓመተ ምህረት ነው። ግንቦት 7 ቀን ነው። በዛ ጊዜ በነበረው ህፃናት አንድ የካናዳ ሚስዮናዊ ነው እዚህ ጋር የሞተውና 7ቱ ደግሞ የዚህ የዋሰራ አካባቢ ወጣቶች ናቸው። እና የሚያሳዝን አጋጣሚ ነበረ። አሁን ምንድነው የሆነው? ይሄ መታሰቢያ የተቀመጠላቸው ምንድነው የሆነው? እነዚህ እንግዲህ ከማይጨው ጦርነት በኋላ በአካባቢው ምን ነበረ፣ ይሄ የወጨሬታ ጦርነት የሚባል ነገር ነበረ። ከአካባቢው ሰዎች ጋር ቅራኔ ነበረ። ምን ነበረ፣
ያገኛችሁትን ንብረት ዘርፋችሁ ትሄዳላችሁ ወይም ለራሳችሁ ታረጋላችሁ። በዛ ጊዜ ደግሞ ከማይጨው ጦርነት በኋላ ከጣሊያን ጋር የነበረው እንትንም ፍጥጫም ነበር ገብቷል። ስለዚህ በዛው ምክንያት ሚስዮናውያን ውስጥ እንግዲህ ንብረት አለ ምን አለ የሚባልም ነገር ነበር። ስለዚህ ቃጠሎ ነው የተነሳው አካባቢ። የሚገርም ነገር በዛን ጊዜ በ10 ሺዎች የሚሆኑ ሰዎች አልቀዋል፣ በተለይ ወንዶች። ሚስዮናዊው ክቡር አዶል ቤርና ሰባቱ የዋሰራ ወጣቶች እዚህ መንበረ ታቦት ስር ግንቦት 7 ቀን 1928 ዓ.ም የፈሰሰ ደማቸውን ለእግዚአብሔርና ለኢትዮጵያ ሰውተው ሞቱ የሚል ጽሑፍ እዚህ በክብር አርፏል። ይሄ ትልቅ ነገር ነው። እንደምታየው በነገራችን ለአንድ መናገር የምፈልገው ወደዚህ ትምህርት ቤት የሚመጡት በአካባቢ ትምህርት ቤት ስላልነበረ ከሩቅ ነው የሚመጡት። አሁን እዛ ማዶ ላይ ሀምበሪቾ ተራራ አለ ማዶ የምናየው፣ ከዛ አካባቢ የሚመጡ ልጆች አሉ። በዚህ በምዕራቡ በኩል ደግሞ ሾንቆላ የሚባል ተራራ አለ። 2 ሰዓት ተጎዞ የሚመጡበት ነው። ስለዚህ ደርሶ መልስ 2 ሰዓት ቀላል ነገር አልነበረም። ህብረተሰቡ ወዲያው ነው ትምህርትን የተቀበለው፣ ረዚስት አላረገም። የመጀመሪያ 7 የኔ አባትም ናቸው የጀመሩት። እነዚህን እንደው መጀመሪያ ሰው ረዚስት ያረጋቸው እንደ አሳምነው ዘመዶችን የቅርብ የሚያውቃቸውን ሰዎች አመጡና ማስተማር ጀመሩ። ማን ይባላሉ? ብርሃነ ማርያም አብርሃም በቅጽል ስም እዚህ እንግዲህ ጋሽ ብርሃኔ ነው የሚባሉት። የብርሃን አባት አድርገው ሰዎች ስለሚያወሩም ይመስለኛል። እና ለህልና አድርገው ይሄ ነው እኔ የምለው። እስቲ ቅድስት ቴሬዛ ትምህርት ቤት የት አለ? ልጆቻችሁም እናንተም ቀኑ ወደፊት የሚገለጽ ይሆናል። ይሄን ፕሮግራም የምታዩ ሁላችሁም እንግዲህ አብረን እንትኑን ክብረ በዓሉን እንድናከብር ነው እኔ መልእክቴን የማስተላልፈው። በጣም ቆንጆ። ስለዚህ ዋሰራዎች ትምህርት ቤታችሁን የቀድሞውን በተለይ በዚህ መልኩ አይተናል። አሁን ተመልሰን ወደ ክብረ በዓሉ ቦታ እንሄድና ሌሎች ትዝታዎችን አብረን እንጫወታለን ማለት ነው። ትዝታችን በኢቢኤስ ዋሰራ ቅድስት ቴሬዛ ትምህርት ቤት 75ኛ ዓመት ልዩ ክብረ በዓል አብረን እንቆይ። ጭፍ ጫምበላልቴ መገኒ ታኒ ጭፍልቂ ሜጡማቲኒ ጪማንቲ ቱባንቴ ማሳኒ ጭልጭል ብሌሌሳ ኡቶጌ ከምባቲ ዋሰሬ ኦሶኒ ቦለዳም 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 ልዩ ክብረ በዓል እንደቀጠለ ይገኛል። አሁን ደግሞ ወደ ሸገር ይዣችሁ ልሄድ ነው። ሸገር ላይ እዚህ ከመምጣት በፊት የዚሁ ትምህርት ቤት የቀድሞ ተማሪዎች ጋር ትዝታቸውን የተጫወትንበት አንድ ልዩ ዝግጅት ነበረን። ወደዛ ወስዳችሁና ከሸገር ተመልሰን እንደገና በዚሁ የሚከወነውን ልዩ ክብረ በዓል አብረን የምንታደም ይሆናል። ትዝታችን በኢቢኤስ ከዋሰራ ሸገር ደርሶ ይመለሳል። አብረን እንቆይ። አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ 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 ጎረቤቴ። ደቡብ ክልል ተጉዘን አሁን ደግሞ በምናብ ወደ አዲስ አበባ መተናል። እንግዲህ አዲስ አበባ በግራና በቀኝ እንደምታዩት የቀድሞ ተማሪዎች ተሰብስበዋል። የተማሪነት ትዝታ የተማሪነት ወግ ሲነሳ መቼም በእዝነ ህሊና ተማሪ ቤት መለስ ሲባል ብዙ ጨዋታ አለ። ስለዚህ ከግራና ከቀኝ ያሉት አንዳንዶቹ አባቶቻችን፣ አንዳንዶቹ ደግሞ ወንድሞቻችን ትዝታቸውን መለስ ብለው ያጫውቱናል ማለት ነው። እኔ እዛ ትምህርት የጀመርኩት በ1939 ዓመተ ምህረት ነው። እንግዲህ በዛን ጊዜ ትምህርት የተማረ ሁሉ ነገር ያውቃል ይባላል፣ ሁሉ ነገር ያውቃል ይባላል። እና ወጣቶች ተሰባስበን እዛው ጀመር። እኛ ስንማር መደበኛ ተማሪዎችም አይደለንም፣ መደበኛ የተቀጠረ አስተማሪም አልነበረም። እና አንድ አስተማሪ ነበሩ። ምናልባት ስማቸውን ያስታውሱ ሲሆን እንግዲህ አስተማሪያችን አንድ ብቻ ናቸው ዋናው። እና እኛ ጋሼ ብርሃኔ ነው የምንላቸው፣ ብርሃኔ እንላቸዋለን። እሳቸው የዛን ጊዜ ቀደም ብሎ የተማሩ ስለነበሩ በገዛ ፈቃዳቸው ነው ማስተማር የጀመሩ። ምንም ደሞዝ አልነበራቸውም። መኖሪያም እዛው አካባቢ ነው የሳቸው። ስለዚህ ላስተምር ብለው ጀመሩ። እንመለሳለን።
አምባሳደር እርሶን አፍርቷል፣ ሁሉንም አፍርቷል ትምህርት ቤቱ። አምባሳደርነትና ትምህርት ቤቱ እንዴት ነው? ከዛ እንጀምር። ለኔ ባለውለታዬ ነው ያ ትምህርት ቤት። እኔ እዛ የገባሁት አንድ ቃለ ሕይወት የሚባል ትምህርት ቤት ማን ነው ቤተክርስቲያን ነበር። ከቤታችን ወደ 1 ሰዓት መንገድ ያህል ሀወራ የሚባል ቦታ እዛ ነው ፊደል ቁጥር ምናምን ያኔ የጨረስኩት እና አቡጊዳ ሄዊዞ ሀ ግዕዝ ለ ምናምን እያልክ ሀ ግዕዝ ሁ ካቢ ሂ ሳሊስ ሀ ራቢ እያልክ በደንብ ሁሉንም ያስተማሩን እዛ ነው። እና ባሰራ ስገባ ባሰራም አንድ ዘመዴ ናቸው ያስገቡኝ። ስለዚህ ሃይማኖትም አልተጠየቅኩም። ከ46 በ46 It's YouTube Music. Download the app ባሰራ today. ስገባ ባሰራም አንድ ዘመዴ ናቸው ያስገቡኝ። ስለዚህ ሃይማኖትም አልተጠየቅኩም። እስከ 8 ባሰራ ነው። ደብል የሚባል ፕሮሞሽን ነበረ እና ጥሩ ግሬድ ያላቸውን ልጆች ያሳልፉ ነበርና እኔ ትዝ የሚለኝ ትምህርቱ ራሱ ይናፍቃል። ቤት እኔ አሁን ከቤቴ ወጥቼ ትምህርት ቤት ለመድረስ 2 ወንዞችን መሻገር ነበረብኝ ማስታውሰው። ግን ያን መሻገር ስለማልችል በጣም ልጅ ስለሆንኩ ቀጥታ ትምህርት ቤት ስለገባው እርሻም አልችልም፣ ቀንጨራ ነበር። አቅመ ቢስ ማለት ነው። እርሻ የማይችል ታላቆቼ ናቸው የሚያሻግሩኝ። እና ትምህርት ቤት ለመሄድ ዛሬ አሁን በስንት መከራ ነው ልጆች የሚሄዱት። እኛ ከመቼ በነጋ እያልን ነው። እና ያኔ የነበረው የቀሳውስቱ ቄሶች ነበሩ የካቶሊክ ይሄ የነበራቸው ኮሚትመንት እኛን ለማስተማር የነበረው ትምህርት ቤት ደግሞ እሱ ነው ብቻ ነበር። ቅድስት ሊያዛ ትምህርት ቤት ነው አካባቢያችን ያለው። ወደ እርሶ ልመለስ። አንድ ከጃንሆይ ጋር የተያያዘ አንድ ታሪክ አለው አሉ። ከጃንሆይ ልጆች ጋር ምንድን ነው የሆነው? የጃንሆይ ልጆች አስተማሪ ገርፏቸው ምናምን እንደዚህ የሆነ ነገር አለ። መምህር ሆንኩ ሴንት ጆሴፍ። ሴንት ጆሴፍ እንጂ ልዑላን የሚማሩበት ነው። የራስ ደጃዝማቾች ልጆች የጄኔራሎች የሚማሩበት ነው። እና ልዩ ነው ስነ ስርዓቱ። እዛ ሳስተም ልዑላን እዛ ይማራሉ። እንደገና እነሱ ደግሞ ምንድነው በቀን ከጃንሆይ ጋር ከ11 ሰዓት በኋላ አብረው ነው የሚዞሩ። እሳቸው የተወሰነች እግር መንገድ ይሄዳሉ። ያኔ ልጆች አብረው ነው የሚያጅቧቸው። አዎ በተለይ አንድ ጮሌ ልጅ አለ ብልጣ ነው። ከሳቸው አይለይም። ለሰው ሽልማት ሲጠጡ እጁን ከታች ይዘረጋል፣ ድንገት ቢወድቅ ለመቀበል። ስሙም ተፈሪ ነው። ተፈሪ መኮንን ነው። ተፈሪ አሁን እሱ ብዙውን ጊዜ ሆምወርኩን ሳይጨርስ ይመጣል። ስለዚህ ክፍል መጀመሪያ ምንድነው ሆምወርክ ደብተር እንዲያሳዩ ነው የሚባል። የሰራ ያልሰራ ወደ ይታወቃል። ያልጨረሱ ወደ ዳር ትልቅ ላስቲክ ማለት ያኔ ግርፋት የተፈቀደ ነው። እንደ ዛሬው አይደለም። ያኔ ቂጡ ማለት ነው በጎማ እገርፋለሁ። ምንም ልዩነት የለም። ምንም የፍቅር ነው የጥላቻ አይደለም። ተመልሼ ደግሞ እንዲህ እላለሁ። ለካ እሱ አንድ ቀን እንግዲህ ከልጆች ጋር የሚጫወቱበት ወቅት አለ። በቀን ጃንሆይ የሚስቁበት ከልጆች ሲጫወቱ ነው። ግማሹ ራሳቸው ላይ ወጣ፣ ግማሹ ምን ይላል። ምንም ተራ ወላጅ ናቸው ግቢ ውስጥ። በኋላ ለካ ይሄ 3-4 ሱሪ ለብሶ ጨርቅም ይደርብ ነበር። የሉላ መኮንን ልጅ ነው። እና እዛ ግራምፓ ነው የሚሏቸው ጃንሆይ ግራንድ ፋዘር ለማለት ግራምፓ ብለው አፈንድዶ ቂጤን አብጧል። ቲቸር እስጢፋኖስ ገርፎኝ ሁኔታው ጃንሆይ ስቆ አሉ። እስጢፋኖስ ከዛ ወረቀት እዛቸው አለ ሳብ አድርገው ጽፈዋል። ለልጅ እስጢፋኖስ ለርሶ እስከ ዛሬ ለተደረገው እናመሰግናለን። ወደፊትም ልጆቻችን ከማንም ልጅ ልዩነት እንዳይደረግባቸው አደራ እንላለን ትላለች ማስታወሻ።
ክፍል ወለሉ አቧራ ነው። እንደ ዛሬ ሲሚንቶ አይደለም። ተራ በተራ ነው ይሄ የሚጠረገው። ከመጠረጋችን በፊት ቡሌቾ የሚባል አንድ ቦታ አለ። ቡሌቾ ማለት ምንጭ ነው። ከዛ ውሃ በባልዲ እየተሸከምን ነው የምናመጣው ለማርከፍከፍና ለመጥረግ። ቀደም ብሎ ያመጣው ውሃ ያስቀምጥና ሌሎች ተረኛ ይሄዳል። አሁን ምንድን ነበረ የምናረገው? ተደብቀን ቀደም ብሎ ያመጡ ልጆች እኛ ከመሄድ ብለን ውሃ አለ አይደለም የኔ ነው በማለት ያን ሰርቀን ማለት ነው። እንደዛ ስናርከፈክፍ ከደረሱብን ጥል ነው፣ ቦክስ ሁሉ ትግል እኔ ያመጣሁት ነው። ከዛ በኋላ እንደገና አምጣ እንባላለን። እናጸዳለን ብለን በተዘጋጀንበት ወለል ላይ ትግል ገጥመን እኛም አባራ ሆነን እንነሳ ነበር። ታጠቡ ተብለን ወደ ውጭ ሁሉ እንላክ ነበር። አቶ ለኪዳን ፎርሲዶ የኔ አባት ያው እንደሚታወቀው ቅድስት ቴሬዛ ከአምባሳደር ተስፋዬ ቢሶ ጋር በ1946 እስከ 52 ተምሮ ልክ ኢህአዴግ መግባት ተከትሎ በ1986 ያው ስኩል ኦፍ ቱሞሮ የተባለው ድርጅት በፊት ከነበረው የትምህርት ፍላጎትና የህዝቡን የማገልገል ፍላጎት የተነሳ አቋቁሞ እኛም ልጆች ስለነበርን በዛው ተካተን ትምህርት አብረን እየሰራን ያው 2005 ሚያዝያ 17 እሱም አለፈ። ያው እሱ ራዕዩን ተከትለን አሁንም ትምህርት ስራውን ሞር በማጠናከር የተሻለ የትምህርት ስራ እየሰራ እንገኛለን። እኔ አሁን የክፍል ኃላፊ ነበርኩኝ እዛ። ነፍሳቸውን ይማርና ጋሽ ብርሃኔ ሳይንስና አማርኛ ያስተምራሉ። እሺ መጽሐፍት አለ፣ ለእያንዳንዱ ተማሪ መጽሐፍት ይሰጣል። ትምህርት ቤቱ ያዘጋጀ መጽሐፍ አለ። ትልቅ ባንኮኒ አለ። ከዛ ከባንኮኒ ሰብስበን ለእያንዳንዱ ተማሪ እናድላለን። እሺ አድያ ከዛ በኋላ ምንድነው የሚያደርገው? በቀን 6 ብርጭቆ ውሃ እጠጣለሁ። ከዛም በኋላ ይሰራና አሪፌ አጠናለሁ እልና ቁጭ እላለሁ። ያ ትዝ ይለኛል። ከዛ ትምህርት ቤት መጽሐፉን ካደልኩ በኋላ ማለት ነው፣ ለተማሪ ካደልኩ በኋላ 1972 እዛ ዋሰራ የሚኒስትሪ እንግዲህ በወቅቱ ውድድር አለ ሁልጊዜ። በዛ በወቅቱ የሚማሩ ተማሪዎች ይወዳደራሉ ለማለፍ። ሚኒስትሪ ደግሞ በጣም ከባድ ነው በዛ እና እናቴ ያንን ሚኒስትሪ ለመፈተን ሲዘጋጅ ልጄ እንግዲህ ወደፊት ታዋቂም ሰው መሆን አለበት፣ በትምህርቱ ከፍተኛ ደረጃ መድረስ ስላለበት ሚኒስትሪ ማለፍ አለበት። ስለዚህ ማለፍ ካለበት ምንድነው ማድረግ አለብኝ ብላ አስባ በጣም የገረመኝና ያው ለፋንም ሊሆን ይችላል። ስለዚህ ጧት ተነስቶ ፈተና ላይ እንዲቀመጥ ምን መመገብ አለብኝ ብላ እንቁላል መብላት አለበት አእምሮ ፈተናውን እንዲያልፍ ብላ በቃ ቁጭት ኢቱኒ እንቁላል ይብላና ይፈተን ያለችው አስታውሳለሁ። እና ያስቀኛል። እንቁላል በልቶ ሚኒስትሪ መፈተን አለበት የሚለውን አስታውሳለሁ። በጣም ኢንትረስቲንግ። አሁን አንድ መኪና አለ እዚህ በቃ ቁጭት ኢቱኒ እንቁላል ይብላና ይፈተን ያለችው አስታውሳለሁ። እና ያስቀኛል። እንቁላል በልቶ ሚኒስትሪ መፈተና መኪናው ላይ ቅድስት ቴሬዛ ትምህርት ቤት ይላል። የቀረው ግን አንድ ነገር ነው፣ ዋሰራ አላለም። ዋሰራ ስላለ ጋሻረጋ እየሰሙ ዋሰራ ስላለ እሱ መኪና ነው ራሱ እንደ ዋሰራ ነው የሚያው እንደ ዋሰራ ነው የሚያው። ትዝ ይለኛል። እውነት ነው። ባለውለታችን እውነት ነው። እንጀራ ያበላን አሁን የበላነው ጡረታ ወጥተን እንጀራ ያበላነው በዋሰራ ትምህርት ቤት ነው። 7ኛ ክፍል ሆኜ ነው። 7ኛ ክፍል የሳይንስ ክፍለ ጊዜ ነው። ሳይንስ አስተማሪ ሲያስተምር ጥያቄ ጠየቅኩት። በሰውነታችን ላይ ያለው ጸጉር ሁሉ ይበቅላል፣ ያድጋል፣ ይቆረጣል። ይሄ እንትኑ
ቅንድቡ ለምንድን ነው ማይበቅለው? ዋይ ኢዝ ዘ ሪዝን ብዬ ጠየቁ። አስተማሪ ሲጠይቅ አስተማሪው ሪዝን መስጠት አልቻለም እና ከዛ በኋላ አይ አንተ ኦድ ጥያቄ ለምን ትጠይቃለህ ምናምን አለ። ከዛ አሁን ችግሩ የመጣው ማታ ወደ ቤት ይሄድና ቅንድቤን በሙሉ ላጨው። ለምን አይበቅም የሚለው ቼክ ለማድረግ ማለት ነው። ከዛ ላጨውትና ከዛ በኋላ እንዴት ሆኜ ጠዋት ሳይ በመስታወት ሌላ ሰው ሆኜ ከዛ ጥላሸት ተለቅልቄ ወደ ትምህርት ቤት ጠዋት ትምህርት ቤት ሴት ልጆቹ አዩና ፊቴ ተቀይሯል። ደይወር ላፍ በቃ ከዛ ሌሎቹ ኤክስፐሪመንቶ ብሎ ስሜን አወጡ። ኤክስፐሪመንቶ ስሜ ታደሰ መሆኑ ቀርቶ ሌሎቹ ጓድ ኤክስፐሪመንቶ ጠዋት ፊታችንን ወደ ባንዲራ እናዞርና ባንዲራው ይወጣል። ተጸልዮ ባንዲራው ይወጣል። ተመልሰን ወደ ኋላ ዞረን ነው ክፍል የምንገባው እና ከዛ ባንዲራ ከወጣ በኋላ ዞረን ስንመለስ ወደ ክላስ ልንገባ ስንል ሁለት ሰልፍ ነው። ክላስ ነበርኩት የዛን ሰዓት ሁለተኛ ክፍል እያለሁ ነፃ ነው ነው። ተመልሰን ስንገባ ከአንደኛው ሰልፍ ወጥቼ ወደ ሌላኛው ሰልፍ ገባሁ። ወደ ክላስ እየተጓዝን እያለ የዛን ሰዓት ለካ ብራዘር ሬኒ የትምህርት ቤቱ ዳይሬክተር በኋላ ፋዘር ሆነዋል። እሳቸው ለካ ጥግ አጠገባችን ነበሩ። እኔ አላየኋቸውም። እሳቸው መጡና በዚች ነው አባረኩኝ። ቀረጥፊ ያቺ በቃ እስካሁን በቃ ዳትስ በቃ አንዳስሆን ትዝታ አትጠፋኝም። ያቺ እዛ የተማረ ሰው የኢሰፓ አባል ሆኖ የከምባታና ሀዲያ አውራጃ ኃላፊ የትምህርት ቤቶች ዙሪያ ላይ ሆኖ ይሰራና ሱፐርቪዥን ይመጣል ዋሰራ ቢሮ ገብቶ ሲያይ ታይም ቴብል አለ። ግብረ ገብ የሚል ቦታ አየ። ግብረ ገብ ምንድነው ይሄ? ምንድነው የማይረባ ነገር እዚህ የለጠፋችሁት? አጥፉ ይላል። የማይረባ ነገር ከሆነ ምን ቸገረ ዝም ብሎ ይቀመጥ ይሉታል። እሱ እኮ የኢሰፓ ካኪ ምናምን ለብሷል። ከዛ የልጆችን ጭንቅላት የሚያበላሽ ነገር እዚህ እየለጠፋችሁ ሲል ይሄን እየበላህና እየጠጣ ያደግኩ አንተን ጭንቅላቴን አበላሽቷል እንደ ሲል አንድ ቃል አልተናገረ። ወጥቶ ሄደ። እዛ ተምሮ የነበረ ነው እሱ ራሱ ያ ግብረ ገብ የተማረ ሰው ነበረ። ኮሙኒስት ከዛ ምንም መልስ አልሰጣቸውም። ወጥቶ ሄደ። ይህም ለማለት ፈልገው ነው እዛ አካባቢ ተቀለም ትምህርት ጎን ለጎን ሊሰጥ የነበረው ግብረ ገብ ትምህርት አካባቢው ላይ ትልቅ ተጽዕኖ ነበረው። በህይወት ያለን ሰዎች ሌሎችን አስተባብረን ህዝቡንም አስተባብረን ይህን ትምህርት ቤት ወደምንመኘው ደረጃ ማድረስ የሁላችንም ታሪካዊ ኃላፊነት እና ግዴታ ይመስለኛል። ይህንኑ ስብሰባችን ምን አሳምሮልን ወደ ኋላ ሳንል ያ ትምህርት ቤት እንደ ጥንቱ እንዲሆን መጣር አለብን። ስለዚህ ይህን ልቦና ጊዜ ሊስጠንና እንትጋ ማለት ነው። እናመሰግናለን። ዋሰራ ስደርስ ቦንደናም ቆንጆ ትምህርት ቤት ነው። የካቶሊክ ስርዓት ያለው ግብረ ገብነት ያለው የሚሽን ትምህርት ቤት የምተዳደረው በዋሰራ ሚስዮናውያን መጀመሪያ ፈረንሳዮች ነበሩ። ቀጥሎ ደግሞ ጣሊያኖች መጡ። አባ ፈሬሬ ወይም ብራዘር ሬኒ ነበር የሚባሉት። ቀጥሎ ሌላ ደግሞ በአስተዳደር የተሳተፉት አባ እንድሪያስ በጣም ጠንካራ ሰዎች ነበሩ እና ብዙ ክትትል ብዙ ቁጥጥር የሚያደርጉ ነበር። ግቢው ጽዱ፣ አስተማሪዎቹ ደግሞ በጣም ጎበዝ አስተማሪዎች። እያንዳንዱ የዛ አካባቢ ተወላጅ በዛ ትምህርት ቤት እያለፈ ያንን አካባቢ መልሶ ማየት መቃኘትና እንደ ወደ ነበረበት መመለስም የሚቻልበት መንገድ እንዲፈጠር ሁሉም ተባባሪ ሆኖ ቀስቃሽ ሆኖ ወደ ነበረበት ወደ ድሮ እንትኑ ቢመለስ እና ጥረት በከፍተኛ ደረጃ ቢደረግ ለሀገሪቱ ይጠቅማል። ከሀገሪቱም አልፎ ለሌላውም ሀገር የሚጠቅም ነው።
የዋሰራ ቅድስት ተሬዛ ትምህርት ቤት የቀድሞ ተማሪዎችን እዚህ ሸገር የሚገኙትን ጋር ትዝታውን እየተጫወትን ነበር። እንግዲህ አሁን የሸገሮቹን ትዝታ በዚህ እንቋጭና ተመልሰን በትዝታ አሁን የምናቀናው ወደ ዋሰራ ቅድስት ተሬዛ ትምህርት ቤት ይሆናል ማለት ነው። ሸገር በዚህ እንሰነባበታለን። ወደ ዋሰራ ከአፍታ ረፍት በኋላ መልሳችኋለሁ። ጤና ይስጥልኝ። ትዝታን በኢቢኤስ ዶሮ ማነቂያ ፒያሳ ሸገር ለጋሪ ገብተናል። አሁን ደግሞ ከአዲስ አበባ ተነስተን ቡታጅራን አቋርጠን ኦሳና ዋቻሞን አልፈን ከምባታ ከደጋጎቹ አገር ምንም በማጣው ምድር ዋሰራ የእውቀት መናሪያ የሳይንቲስቶች የፕሮፌሰሮች መፍለቂያ የዶክተሮች የኢንጂነሮች አውራ ዋሰራ አላላ ገባ ወይዘሮ ሮማን ወልደ ማርያም ዮሴፍ እባላለሁ። ወይዘሮ ሮማን ወልደ ማርያም ዮሴፍ ከሆንሽ የማን ልጅ ነሽ ማለት ነው? የመምህር ወልደ ማርያም ዮሴፍ ልጅ ነኝ። በአካባቢው መጠሪያ አለቃ ይባላል። አለቃ ቦለጭ፣ ሁሉም የሚያውቁት አለቃ በሚል መጠሪያ ነው። ሲያገኙኝም አለቄ ቤቱት ይሉኛል። ያለቃ ልጅ ማለት ነው። እሺ ምን አለቄ ቤቱት? አዎ በጣም አሪፍ። ስለዚህ እስቲ እሳቸውን ወክለሽ እንግዲህ ይሄን ክብረ በዓሉን የምትታደሚ ነው የመጣሽው። በህይወት የሉም አይደል? አሁን በህይወት የለም። መልካም። እስቲ ስለ አባትሽ ምን ትሰሚ ነበር? አባትሽ ስለ ዋሰራ ምን ያጫውቱሽ ነበረ? የአካባቢ ከትዝታ አንጻር ምን ይነግሩሽ ነበር? ያው አባቴ እዚህ ትምህርት ቤት የመጀመሪያው ተማሪ እንደነበረ ነግሮናል። ከዛም በተረፈ ደግሞ ያው ለትምህርት ያለው እንትን ያው መምህርም ስለሆነ ይሄው አሁን ታዋቂው ትምህርት ቤት የነበረው የስኩል ኦፍ ቱሞሮ አሁን ታዋቂው ትምህርት ቤት የዛ ከአቶ ወልደ ኪዳን ፎርሲዶ ጋር ሆኖ ምን ይነግሩሽ ነበር? ትዝታቸውን የልጅነት ትዝታቸውን እዚህ ሲማሩ አባትሽ ትምህርት ቤቱ በጣም የነበረውን ዲሲፕሊን ማለት በደንብ በስነ ምግባር እንዴት ያስተምሯቸው እንደነበር በሌላም አሁን እሱ ለምሳሌ ስዕል በጣም እንደ ጥበብ ስዕል ላይ በጣም ጎበዝ ነበር። እንደውም ራስ አባተ ትምህርት ቤት ሲያስተምር ስዕል ነበር የሚያስተምራቸው። እጅ ጽሁፉም በጣም ቆንጆ እጅ ጽሁፍ ነው። ስነ ምግባር፣ የስዕል ትምህርት የተለያዩ እንትኖችን ያስተምሩት ነበርና ያ ደግሞ አሁን ያለ ነው ለልጆቹ በደንብ ጥሩ ስነ ምግባር አድርጎን እንዲኖርና አድርጎን ብዙዎቹ የዋሰራ ተማሪዎች ይሄንን ነው የሚናገሩት። ግብረ ገብነት ትምህርት ስለነበረ አሁን ድረስ በዛ ታንጸዋል። እኔ ብዙ ጊዜ እዚህ ሆኜ ባንዲራ ለማስቀል በጣም እና ያ ደግሞ አሁን ያለ ነው ለልጆቹ በደንብ ጥሩ ስነ ምግባር አድርጎን እንዲኖርና አድርጎን ብዙዎቹ የዋሰራ ተማሪዎች ይሄንን ነው የሚናገሩት። ግብረ ገብነት እንደውም ዛሬ ቅድም ልክ እንደገባሁ የባንዲራውን ቦታ ለማየት ሄድኩት። እኔ በቃ ቶሎ ብዬ ባንዲራ ለመስቀል ሮጣለሁ። በጣም ደስ ይለኝ ነበር ባንዲራ መስቀል። እዛም በዛን ጊዜ የሚዘመሩ መዝሙሮችም በጣም ደስ የሚሉ ነበሩ። ጧት ደሙን ያፈሰሰ ልቡ የነደደ በአርበኝነት ተምሮ እንግዲህ እንደዚህ የሚል እንታለ በጣም ነበር። ጃንሆይ ዘመነ መንግስት እንትን ነበር መዝሙር። በኋላ 9 ሰዓት ላይ ደግሞ ከሰዓት በኋላ ሲለቀቅ ተጠመጃ ነው። እስቲ ተጠመጃ አርበኛ በአገር መውደድ ቀንበር ይባልና ይጀመራል። ከዛ በኋላ እኔ ነኝ የማስጀምረው ላለው ተጠመጃ አርበኛ በአገር መውደድ ቀንበር 1 2 3 ብዬ አስጀምራለሁ። ያን ተማሪዎች ስሉ እኔ ሳስጀምር በጣም ነበር ደስ የምለኝ። እኔ በሌላ ትምህርት ሁሉ ጥሩ ውጤት አምጥቼ ሂሳብ ላይ ኤፍ ሆነብኝ። ስለዚህ ቀጥታ ኮሌጅ ሊገባ አልቻልኩም። በኋላ ተምሬ ነው የጨረሱት ዲፕሎማውን ዲግሪውንም። ይሄንን ሂሳብን ተበቀሉልኝ አልኳቸው። ጋሼ እንዴት አለ። እኔ በቆሎና በጠጠር ነበር ሂሳብ ያስተማርኩት ከስር ማለት ነው። እሱ እንደውም አሁን ያመሰግነኛል።
ጋሼ እኮ በሂሳብ በጣም እንዲበረታ ያደረገኝ በቆሎንና ጠጠርን እያስቆጠረ ነበረ። ይሄ ሂሳብ በቃ ከጭንቅላቴ አልጠፋም አለ። ልጆች ተከታዮቹም ሁሉ በቃ ተከታይ ልጆችም ሁሉ በሂሳብ በቃ ብሪላንት ናቸው ማለት ነው። ተበቀሉልኝ በቃ እኔ በጣም አደነቅኳቸው። ቅድስተ ትሬዛ ትምህርት ሚኒስቴር ዋሰራሃን ተማርሴንታ አንተ ማርሲሶሚ ሀለማራም ርሰብ ተማርሲሾሚ ኦሱት ሁንዱን ኩነ ጡማዮን ተንዶ ዮም ታዌቾን ማጋሉ ክነ ቆራቡ ሁጀንተኔ ቃራማና ኢኬ ኢትዮጵያ ጋሲሴንታ አላማ ጋሲሴንታ ባዱን ጋሲሴንታ ከዛኳ ጋሲሴንታ ኢላት ክነን ኡመንቱንያም ይህንን የመማር እና የማስተማር እድሉን አግኝተው ዛሬ ባለንበት በህይወት ያሉትም ከዚህ በፊት ደግሞ በህይወት ኖረው ያለፉትም በዛ ተጠቃሚ የነበሩ ናቸው። ይሄ ሁሉ እግዚአብሔር በሰዎች አማካኝነት የሰራው ስለሆነ አሁንም ለእግዚአብሔር እያመሰገን እንግዲህ ዋሰራ ባለበት እንዲቆም አንፈልግም፣ ወደፊት እንዲሄድ